እንዴት ናችሁ? በአሜሪካ ያላችሁ ኢትዮጵያውያን እንግዲህ የትራምፕ አስተዳደር ከመጣ በኋላ አዳዲስ ነገሮች በየጊዜው ይመጣሉ፣ አስደንጋጭ የሆኑ ነገሮች። አሁን ደግሞ በ60 ቀናት ኢትዮጵያውያን ህጋዊ እውቅና የሌላቸው ወይም ያልፈቀድኩላቸው ኢትዮጵያውያን በ60 ቀናት ሀገሬን ለቀው መውጣት አለባቸው ብላለች። ያን ካላረጉ ዲፖርት እንደምታረግ እንደምታሰርና ሌሎች እርምጃዎች እንደምትወስድ ነው ኒውሶች፣ ዛሬ ወጡ ኒውሶችም የተለያዩ ታማኝ የሆኑ ምንጮችም የሚናገሩትና አስደንጋጭ ነው። እውነት ለመናገር አሁን ኢትዮጵያቶች፣ ሙዚቀኞች፣ ባለሀብቶች፣ ዝነኞች ምናምን እንደ ድሮ ሮጣ መግባት በጣም አስቸጋሪ የሆነ ነውና አላቅም ነገር ምን ሊፈጠር እንደሚችል። እንግዲህ ይሄ በርካታ ሰዎችን እድል ይዘጋል፣ እንትን ይላል። ትንሽ አስቸጋሪ ነው። አሁን ላይ በየጊዜው የሚወጡ ህጎች ከባድ ናቸውና ለበለጠ መረጃ ግን አቅራቢያችሁ ያሉ ጠበቆችን ብታናግሩ ምን ማድረግ እንዳለባችሁ የሚጠቅማችሁን እነሱ እንደውም እንደ የነሱ የአሜሪካ መንግስት የሚለው እንደውም ቲኬትና $1000 እንደሚሰጥ ለሚወጡ ምናምን ብሏል። እንግዲህ ውሳኔውን ከጠበቃ ጋር መማከር ነው። ከዛ በተረፈ ግን እድሉ ኖሯችሁ ፍቃድ ኖሯችሁ እዚህ ሀገር ሲቲዝንም ልትሆኑ ትችላላችሁ፣ ግሪን ካርድ ኖሯችሁ ቤተሰባችሁን ማምጣት እየቻላችሁ በተለያየ ምክንያት የታጠራችሁ ሚስት ልጅ እናት ምናምን ማምጣት እየቻላችሁ እስካሁን ያንን ያላደረጋችሁ ሰዎች አሁን ጥሩ አጋጣሚ ነው፣ በጊዜ ተጠቀሙ። ነገ የሚቀየረውን ህግ አታውቁትም። ስለዚህ ነገ የሚቀየረውን ህግ አታውቁትም። ከዛ በላይ ደግሞ ግሪን ካርድ ኖሯችሁ ሲቲዝንሺፕ ማመልከት የምትችሉ ሰዎች ይሄን እድል ተጠቀሙ፣ አትፍዘዙ። ነገ የሚመጣው እድል አታውቁትም፣ ወይም ደግሞ ነገ የሚመጣውን ህግ አታውቁትምና አሁን አሜሪካ መግባት በጣም ይሄ በቃ በመርፌ የመሽለካ አይነት አክል ሆኖ ተካብዷል። እኔ እስከዚህ ሀገር ከመጣው ጀምሮ አሜሪካን ቪዛ እንደዚህ ውድ ሆኖ አይቻላቅም። ድሮ ሲወራ ነው ማቀው። ለማንኛውም እንግዲህ እግዚአብሔር ይርዳችሁ፣ እንደዛ አይነት ሁኔታ ውስጥ ያላችሁ ነገ መልካም ይሆናል። መልካም ቀን።